ጠባይ ለእምነትህም የምትመች ረዳት እንደሆነች በመረዳትና በማመን ወደህና መርጠህ እንደሆነ ታምናለህ። ይህ ጥሩነሽን እንደራስህ አድርገህ ከልብ ታፈቅራታለህን? ጋብቻ ቅዱስ መኝታውም ንጹህ እንደሆነ ከእግዚአብሔር ቃል በመረዳት ይህ ጥሩነሽን በድካም በበሽታ በመምከር ወይም በመሳሰሉት ሌሎች ምክንያቶች ልትፈታት ወይም በሴሰኝነት የትዳር ጓደኛህን ልታሳዝናት እንደማይገባ ብታሳዝናት ግን በእግዚአብሔር እንደምትቀጣ ታምናለህ? ቃልስ ትገባለህ? ጋብቻችሁ እግዚአብሔር የተገኘበትና በቃል ኪዳን የጸናውም እንደሆነ ስለምታምን በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጪ በሆነ በማንኛውም ምክንያት የትዳር ጓደኛህን ፈተህ ሌላ ማግባት እንደማትችል ታምናለህ? ቃልስ ትገባለህ? እግዚአብሔር የቃል ኪዳን ጋብቻን የሚባርክና የተጋቢዎችን የሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ ምዕራፍ 2 ቁጥር 14 እስከ 16 በተጻፈው ቃል መለኮት መሰረት ጌታ ኢየሱስ ያንተንና የጥሩነሽን የሕይወት መንፈስ እስከ ፍጻሜ ድረስ አንድ አድርጎ እንደሚጠብቅላችሁ ታምናለህ? ያንተና የጥሩነሽ ጋብቻ